ብዙዎች ሳያውቁት ድንገት እየገደላቸው ያለው አስከፊው በሽታ፣ በውስጣችን ቀስ በቀስ እየገደለን የሚሄድ በሽታ፣ ነገር ግን ጥንቃቄ ከተደረገለት እንዲሁም ቶሎ ከተደረሰበት ሊድን የሚችል በሽታ ነው። ብዙዎች ችላ በማለታቸው ህይወታቸውን አሳጥቷቸዋል። ዛሬ የምንነጋገረው ስለ ሰውነታችን ትልቁ የኬሚካል ፋብሪካ ነው። ይህ አካል በቀን 24 ሰዓት በሰከንድ ውስጥ በሺዎች የሚቆጠሩ ስራዎችን ይሰራል። ነገር ግን እስኪታመም ድረስ ምልክት አይሰጠንም። ጉበት ተጎዳ ማለት መላው የሰውነታችን ስርዓት ተናጋ ማለት ነው። በዛሬው ቪዲዮአችን ጉበታችሁ መርዛማ በሆኑ ነገሮች መሞላቱን እንዴት ታውቃላችሁ የሚለውን እንዲሁም ደግሞ በቤታችሁ ውስጥ በሚገኙ ቀላል ምግቦችስ እንዴት ታድሱታላችሁ የሚለውንና ምልክቶቹ ምን ናቸው፣ ምልክቶቹን ስታዩስ ምን ማድረግ አለባችሁ፣ ምን ብታደርጉስ ወደ መደበኛ ነገሩ ይመለሳል የሚለውን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በአሁኑ ወቅት በተቀነባበሩ ምግቦች፣ በመድኃኒቶች ብዛትና ባልተስተካከለ አኗኗር ምክንያት የጉበት በሽታ በዓለማችን ላይ ዋነኛ ስጋት ሆኗል። ነገር ግን ፈጣሪ በሰጠን ተፈጥሯዊ ጥበብ ይህንን መከላከል ይቻላል። ጉበታችን ከሚሰሩት ዋና ዋና ተግባሮች መካከል የመጀመሪያው መርዝ ማጣራት ነው። ይህም ማለት ወደ ደም ውስጥ የሚገቡ አደገኛ ኬሚካሎችን፣ አልኮልንና የመድኃኒት ቅሪቶችን የመለየት ስራ ነው። ሁለተኛው ደግሞ የሐሞት ምርት፣ ይህ ስብን ለማቅለጥ የሚረዳውን ፈሳሽ ማምረት ነው። ይህ ሁለተኛ ስራው ነው። ሶስተኛ ስራው ደግሞ ቫይታሚን ማከማቸት ነው። እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ፣ ቫይታሚን ኬ እና አይረን ያሉ ንጥረ ነገሮችን ለድንገተኛ ጊዜ አከማችቶ ይይዛል። ታዲያ ይህንን ሁላ የሚሰራልን የሰውነታችንን አካል የግድ መጠበቅ ያስፈልገናል። ታዲያ ይህ የጉበታችን ክፍል ሲታመም በርካታ ምልክቶችን ያሳያል። ከምልክቶቹ መካከል የመጀመሪያው ከፍተኛ ድካም ነው። በቂ እንቅልፍ ተኝተው እንኳን የማይለቅ ድካም ይታይቦታል። ሁለተኛው ደግሞ የቆዳና የአይን መገርጣት ነው። ይህ ቢሊሩቢን የተባለ ንጥረ ነገር በደም ውስጥ ሲበዛ የሚከሰት ነው። ሶስተኛው የሆድ መነፋት፣ በቀኝ በኩል ከጎድን አጥንት በታች የሚሰማ መጠነኛ ህመም ወይም መክበድ ካለ ይህ ጉበታችሁ መታመሙን የሚያሳይ ምልክት ነው። ሌላው የሽንት ቀለም መቀየር፣ ይህም ማለት ሽንት በጣም ጠቆር ያለ ቀለም ሲኖረው ማለት ነው። እነዚህም አራት ምልክቶች በምታዩበት ጊዜ ትኩረት መስጠትና ወደ ሆስፒታል መሄድ ወይም ጤና ጣቢያ ሄዶ ምርመራ ማድረግ ያስፈልጋል። ከዚህ በታች የምዘረዝርላችሁ መንገዶች ተፈጥሯዊ በሆነ መንገድ ይህ የጉበት ህመም እንዳይከሰት እንዲሁም ደግሞ ይህ የጉበት ህመም ተከስቶ ቢገኝ እንኳን ለህመሙ ፈውስን የሚሰጥ ተፈጥሯዊ መንገዶች ናቸው። ምንም አይነት የጎንዮሽ ጉዳት ስለሌላቸው መጠቀም ትችላላችሁ። አንደኛ፣ ነጭ ሽንኩርት። ነጭ ሽንኩርት የተፈጥሮ አንቲባዮቲክ ነው። ነጭ ሽንኩርት አሊሲንና ሴሊኒየም የተባሉ ንጥረ ነገሮችን ይዟል። እነዚህም ጉበት መርዛማ ነገሮችን እንዲያስወግድ የሚረዱትን ኢንዛይሞች ያነቃቃሉ። ስለዚህ ነጭ ሽንኩርት ትልቅ ፋይዳ አለው። አዘገጃጀቱን እንደሚከተለው አቀርብላችኋለሁ። 2 ፍሬ ነጭ ሽንኩርትን ልጦ መቆራረጥ፣ ከዛም ነጭ ሽንኩርቱን ከመመገቡ 10 ደቂቃ በፊት አየር እንዲያገኘው መተው። ይህ ንጥረ ነገሩ እንዲነቃቃ ያግዘዋል። በመቀጠልም በየቀኑ ጠዋት ላይ በባዶ ሆዶ በውሃ መዋጥ። ይህ ድርጊት ጨጓራ ላለባቸው ሰዎች አጠቃቀሙ ይቀየራል። ጨጓራ ላለባቸው ሰዎች ከምግብ ጋር እንዲሆን ይመከራል። ምክንያቱም በባዶ ሆዳቸው ነጭ ሽንኩርቱን በሚወስዱበት ጊዜ ጨጓራቸው ላይ ህመምን ሊያስከትል ይችላል። ሁለተኛ፣ እርድ ከርከሚን የተባለ ኃይለኛ አንቲኦክሲዳንት አለው። ይህ ንጥረ ነገር የጉበት ሴሎች እንዳይቆስሉ ወይም ኢንፍላሜሽን ይከላከላል። ከዚህ በተረፈም የተጎዱትንም ይጠግናል። አዘገጃጀቱን እንደሚከተለው ነግራችኋለሁ። 1 የሻይ ማንኪያ ንጹህ የእርድ ዱቄትን ያዘጋጁ። በመቀጠል ግማሽ የሻይ ማንኪያ ጥቁር አዝሙድን በአንድ ብርጭቆ ለብ ባለ ውሃ ውስጥ በጥብጦ በየቀኑ 1 ጊዜ መጠጣት። ጥቁር አዝሙድ የእርድን የመምጠጥ አቅም በ2000% ይጨምራል። ይህ ውህድ ጉበቶ እንዳይጎዳ፣ ተጎድቶም ከሆነ ደግሞ እንደ ሕክምና ያገለግላል። ሶስተኛ፣ ሎሚና ለብ ያለ ውሃ። ሎሚ ሲትሪክ አሲድ ስላለው ጉበት ሐሞት እንዲያመርት ያነቃቃል። ይህም በሰውነት ውስጥ ያለውን ስብ በቀላሉ ለማቅለጥ ይረዳል። አሁን ወደ አዘገጃጀቱ አልፋለሁ። ግማሽ ሎሚ በአንድ ብርጭቆ ለብ ባለ ውሃ ውስጥ መጭመቅ። በመቀጠል ማለዳ ጠዋት ከእንቅልፎ እንደተነሱ መጠጣት። ይህ የሰውነት ፒኤች ሌቭልን ያስተካክላል። አራተኛ፣ አረንጓዴ ቅጠላ ቅጠሎች ለምሳሌ ቆስጣና ሰላጣን ማንሳት ይቻላል። እነዚህ ቅጠሎች ክሎሮፊል ይዘዋል። ክሎሮፊል በደም ውስጥ ያሉ
የአካባቢ ብክለቶችን እና ኬሚካሎችን በመምጠጥ የጉበት ጫናን ይቀንሳል። አዘገጃጀቱን አሁን አሳያችኋለሁ። ቆስጣ፣ ሰላጣ እና ፖምን አንድ ላይ ፈጭተው በጁስ መልክ ያዘጋጁት። ከዛም ይህንን ጁስ በሳምንት 3 ቀን በማዘጋጀት ይጠጡት። ትልቅ ለውጥ ያዩበታል። 5ኛ ዝንጅብል። ዝንጅብል የደም ዝውውርን በማፋጠን ጉበት በፍጥነት እንዲያገግም ይረዳል። ወደ አዘገጃጀቱ ስናልፍ ትኩስ ዝንጅብልን ማዘጋጀት፣ ከዛም በደንብ አድርጎ በመቆራረጥ ውሃ ውስጥ በመክተት ማፍላት። ይህን የፈላውን ልክ እንደ ሻይ በቀን 2 ጊዜ መጠጣት። ይህ በርካታ ጥቅሞች አለው። 6ኛ ጥቁር አዝሙድ። ጥቁር አዝሙድ በርካታ ጥቅሞች አለው። ከሞት በስተቀር ለሁሉም መድኃኒት እስከመባል የደረሰ ትልቅ ተፈጥሯዊ ቅመም ነው። ጥቁር አዝሙድ በውስጡ ታይሞኪኖን የተባለ ንጥረ ነገር ይዟል። ይህ ንጥረ ነገር ጉበት በኬሚካሎችና በመርዛማ ንጥረ ነገሮች እንዳይጎዳ የመከላከል ወይም ሄፓቶፕሮቴክቲቭ አቅም አለው። አሁን ወደ አዘገጃጀቱ አልፋለሁ። ግማሽ የሻይ ማንኪያ የጥቁር አዝሙድ ዘይትን ማዘጋጀት። በመቀጠል ከአንድ የሾርባ ማንኪያ ማር ጋር በመቀላቀል በደንብ ያዋህዱት። ይህንን ውህድ በየቀኑ ጠዋት ላይ በባዶ ሆዶ ይውሰዱት። የጥቁር አዝሙድ ዘይቱ ከሌለ ደግሞ ፍሬውን ለብ ባለ ውሃ ውስጥ በመጨመርና በመበጥበጥ መጠጣትም ይችላሉ። 7ኛ የተልባ ዘር። ተልባ በውስጡ ሊግናንስና ኦሜጋ 3 ፋቲ አሲድን ይዟል። እነዚህ ንጥረ ነገሮች በደም ውስጥ ያለውን ከመጠን ያለፈ ስብ በማቃጠል ጉበት ላይ ስብ እንዳይከማች በእጅጉ ይከላከላሉ። አሁን ወደ አዘገጃጀቱ እናልፋለን። ተልባውን በትንሹ በማመስ መፍጨት። በቀን 1 የሾርባ ማንኪያ የተፈጨ ተልባ በውሃ ወይም በጁስ ውስጥ በመጨመር መጠጣት። ተልባ ከተፈጨ በኋላ ንጥረ ነገሩ እንዳይባክን ወዲያው ውህዱን እንዳዘጋጁት መጠቀም ይመከራል። 8ኛ ቀይ ስር። ቀይ ስር ቤታላይንስ የተባሉ አንቲኦክሲዳንቶችን ይዟል። እነዚህ ንጥረ ነገሮች በጉበት ውስጥ የሚገኙ መርዝ አጣሪ ኢንዛይሞችን በከፍተኛ ሁኔታ ያነቃቃሉ። አዘገጃጀቱ እንደሚከተለው አቀርባለሁ። በመጀመሪያ ግማሽ ቀይ ስርን ያዘጋጁ። በመቀጠል ከአንድ ፖምና ከጥቂት ዝንጅብል ጋር አንድ ላይ በማድረግ ይፍጩትና በጁስ መልክ አድርገው ይጠጡት። ይህ ያዘጋጁት ጁስ ደምን ከማንጻቱም በላይ የጉበትን ስራ ያቀላል። 9ኛ የአፕል ሳይደር ቪኔጋር። ይህ አሲድ በጉበት አካባቢ የተከማቸን ስብ በማቅለጥና የሰውነትን ሜታቦሊዝም በማፋጠን በእጅጉ ይታወቃል። አሁን ወደ አዘገጃጀቱ እናልፋለን። በአንድ ትልቅ ብርጭቆ ውስጥ ውሃን ይሙሉ። በመቀጠል 1 የሾርባ ማንኪያ አፕል ሳይደር ቪኔጋርን በውሃ ውስጥ ይጨምሩና በደንብ አድርገው ይበጥብጡት። ይህንን ውህድ ከምግብ በፊት ይጠጡት። በቀጥታ ብቻውን የአፕል ሳይደር ቪኔጋሩን መጠጣት ለጥርስና ለጉሮሮ ጉዳት ስለሚኖረው ሁልጊዜ ከውሃ ጋር አንድ ላይ መበጥበጦን ወይም ማዋሃዶን እንዳይረሱ። 10ኛ ግሪን ቲ። ግሪን ቲ በውስጡ ካቴኪንስ የተባሉ እጅግ ጠቃሚ አንቲኦክሲዳንቶች አሉት። ጥናቶች እንደሚያሳዩት ግሪን ቲ አዘወትረው የሚጠጡ ሰዎች ለጉበት በሽታ የመጋለጥ እድላቸው ዝቅተኛ ነው ይላል። አሁን ወደ አዘገጃጀቱ አልፋለሁ። ውሃን ካፈሉ በኋላ ለ3 ደቂቃ ያክል እንዲቀዘቅዝ ይተዉት። ልክ ለ3 ደቂቃ ያክል አቆይተው መቀዝቀዙን ይመልከቱና ግሪን ቲውን ይጨምሩት። በመቀጠል ይህን ያዘጋጁትን ውህድ በቀን ከ2 እስከ 3 ሲኒ ያህል ይጠጡ። ውሃውን ካፈሉ በኋላ ለ3 ደቂቃ ያክል ማቀዝቀዝ ያለቦት ግሪን ቲውን ከፍተኛ ሙቀት ባለበት ውሃ ውስጥ ብትጨምሩት ከፍተኛ ሙቀት ንጥረ ነገሮቹን ሊያጠፋ ስለሚችል ነው። 11ኛ የአትክልት ሾርባ። እንደ ጥቅል ጎመን አበባና አበባ ጎመን ያሉ አትክልቶች ሰልፎራፔን የተባለ ንጥረ ነገር አላቸው። ይህ ንጥረ ነገር ጉበት ካንሰርን የመከላከል አቅሙን ይጨምርለታል። ወደ አዘገጃጀቱ ስናልፍ እነዚህ የጠቀስኩላችሁን አትክልቶች በጣም ሳይበስሉ ወይም ደግሞ ኦቨርኩክ ሳይሆኑ በሾርባ መልክ አዘጋጅቶ በሳምንት 3 ቀናትን መመገብ ትልቅ ለውጥ እንድታመጡ ይረዳችኋል። 12ኛ ዳንዴሊዮን ሻይ። አብዛኛውን ጊዜ ይህ የሻይ አይነት የእርሻ መሬቶች ላይ የሚገኝ ቢጫ አበባ ነው። በባህላዊ ሕክምና ይህ ተክል የጉበትና የሐሞት ከረጢት ማጽጃ ተብሎ ይታወቃል። የሐሞት ፈሳሽ በብዛት እንዲመረት በማድረግ ስብን ያቀልጣል። ወደ አዘገጃጀቱ ስናልፍ የደረቀውን የዳንዴሊዮን ስር ወይም ቅጠል እንደ ሻይ አፍልቶ መጠጣት ነው። 13ኛ አቮካዶ። አቮካዶ ሰውነታችን ግሉታቲዮን የተባለውን እጅግ ጠቃሚ አንቲኦክሲዳንት እንዲያመርት ይረዳዋል። ይህ ንጥረ ነገር ጉበት አደገኛ ኬሚካሎችን እንዲያጣራ ያግዘዋል። ወደ አዘገጃጀቱ ስንሄድ በሳምንት ቢያንስ 2 ጊዜ አንድ አቮካዶን በምግቦ ውስጥ በማካተት ይመገቡ።
ለውጥን ያዩበታል። ዋልናት በውስጡ አርጊኒን የተባለ አሚኖ አሲድ ይዟል። ይህ ንጥረ ነገር ጉበት አሞኒያ የተባለውን መርዛማ ጋዝ ከሰውነታችን ውስጥ እንዲያስወግድ ይረዳዋል። ወደ አዘገጃጀቱ ስንመጣ በቀን ከ5 እስከ 7 ፍሬ ዋልናትን እንደ መክሰስ መመገብ፣ ይህ ትልቅ ለውጥን ያመጣል። 15ኛ የፓፓያ ፍሬ። ብዙ ጊዜ የምንጥለው የፓፓያ ፍሬ ለጉበት ጤና እጅግ አስደናቂ ጥቅም አለው። ብዙ ጊዜ የምንጥለው የፓፓያ ፍሬ ለጉበት ጤና እጅግ አስደናቂ ነው። የጉበት ጠባሳን ወይም ኪሪዮሲስን የመፈወስ አቅም እንዳለው ይታመናል። ወደ አዘገጃጀቱ ስንመጣ 5 ወይም 6 የፓፓያ ፍሬዎችን በመፍጨት ወይም በማላመጥ ከሎሚ ጭማቂ ጋር አንድ ላይ ቀላቅለው በቀን 1 ጊዜ ለ1 ወር ያህል መውሰድ። ይህንን በማድረጎ ትልቅ ለውጥ ያገኛሉ። ውድ ተመልካቾቻችን ምግብ ብቻውን በቂ አይደለም። ጉበታችን እረፍት ይፈልጋል። ስለዚህ ለጉበታችን የእረፍት ጊዜ ልንሰጠው ይገባል። አብዛኛውን ጊዜ ከምሽቱ 5 ሰዓት እስከ 7 ሰዓት ድረስ ጉበት ራሱን የሚያድስበት ወርቃማው ሰዓት ነው። ስለዚህ በዚህ ሰዓት መተኛት ለጉበት ጤና ወሳኝ ነው። ሌላው ውሃ መጠጣት ነው። ውሃ መጠጣት በርካታ ጥቅሞች አሉት። ከጥቅሞቹ መካከል አንዱ ለጉበት ነው። በቀን ቢያንስ 2 ሊትር ውሃ መጠጣት መርዞች በሽንት መልክ እንዲወጡ ይረዳል። ሌላውና የመጨረሻው የአእምሮ ሰላም ነው። ጭንቀት ለጉበት መታወክ ትልቅ ምክንያት ነው። የጥንት አባቶቻችን እንደሚሉት ቁጣ ጉበትን ይበላል ይላሉ። ስለዚህ በጸሎትና በንባብ አእምሮን ማረጋጋት ለጤናችን ትልቅ መሰረት ነው። ዛሬ ያየናቸው ነጥቦች ቀላል ቢመስሉም በተከታታይ ካደረግናቸው ግን በህይወታችን ላይ ትልቅ ለውጥ ያመጣሉ። ጤና ጥበብ ነው፣ ታታሪነት ደግሞ ለውጥ ያመጣል። ከዚህ በኋላ ሁልጊዜም አርብ በቋሚነት ከምሽቱ 2 ሰዓት ላይ ቪዲዮን ለቃለን። በሚቀጥለው አርብ በሌላ ጠቃሚ የጤና ርዕስ እስክንገናኝ ድረስ ቸር ቆዩ። ይህ መረጃ ለሌሎች እንዲደርስ ቪዲዮን ሼር እና ላይክ ማድረጋችሁን አትርሱ። ጥያቄ ካላችሁ ደግሞ ኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።